ቀረ አሞራው ተራራው ከዚህ ተባለ በቃ ጀመው እንግዲህ እኔ ተደስቻለሁ አልተደሰትኩም በቃ እኔ ኖርማል ነኝ እኔ ውሃ ነኝ በቃ ጣንም የለውም በቃ ነገር ዋዋሚን ነገር ነው እንግዲህ ማን ቀጣይ ደግሞ ማን መጥቶ ታዲቄ ምን እንደኔ እናለን እንግዲህ እኛም ቼላው ነናል አባት አልባ አሰልጣኝ አልባ ከቼላና ወንድምነት ይመጣችሁ ብቻ ጀማው ያሳፍራል። ጀማው በጣም ነው የሚያሳፍረው። ሰበር ዜና ሩበን አሞሪም እንግዲህ ከማንቸስተር ዩናይትድ ኃላፊነቱ እንግዲህ መሰናበቱ ኮንፈርም ተደርጓል። እጅግ በጣም ነው የሚያሳፍረው። ጀማው ምን ያድርግ ይሄ ሰውዬ ምን አድርግ ነው የሚሉት? ቀልድ ነው ጀማው። ወደ ቁም ነገሩ ስናመራ ግን ይህ አሰልጣኝ ምንም ማድረግ አይችልም። ከአቅሙ በላይ የሆነ ነገር ነው የገጠመው። እጅግ ወሳኝ የሚባሉ ተጫዋቾቹ ወደ አፍሪካ ዋንጫ ቅንተውበታል። ከዛ በተጨማሪ የቡድኑ እስትንፋስ የልብ ትርታ የሆነው ብሩኖ ፈርናንዴስ ጉዳት ላይ ነው። ታዲያ በዚህ መሀል ሰሞኑን እያመጣው ካለው ውጤት የተሻለ ምን ሊያመጣ ይችላል? ምንም እኮ ሊያመጣ አይችልም። ግን ዩናይትድ ደጋፊዎች ሲሪየስሊ ወስዳችሁ አንድ ማወቅ ያለባችሁ ነገር ትናንትና ከጨዋታው በኋላ በሰጠው ፕሬስ ኮንፈረንስ ላይ ከስፖርቲንግ ዳይሬክተሩ አንስቶ ሙሉ የቡድኑ ሰዎች ማለት ነው ኃላፊነት እንዲወስዱ ጥያቄ አቅርቧል። እኔ ላይ ብቻ የሚተው አይደለም፣ ሁላችንም እንደየስልጣን ተዋረዳችን ኃላፊነት መውሰድ አለብን ብሎ ተናግሮ ነበር ታውቃለህ። እናም ደቂቃም አልፈጀባቸውም ይወላችሁ ለማባረር እሱን። ከዚህ በፊት እኮ በግሪምስቢ ሲሸነፍ ማለት ነው ያላባረሩት የዛኔ የቡድን ባህል ወግ ታሪክ አልጠበቀም ብለው ለቡድኑ ቢያስቡ ኑሮ የዛኔ ያባሩት ነበር። ግን ከዛ በኋላ ተተውት እነሱን እስካልነካ ድረስ ማለት ነው በሰላማዊ መንገድ አስኪደውት እዚህ ጋር ደርሶ ግን ወደ እነሱ ጣት የቀሰረ ቀን አንድ ቀን አላሳደሩትም። አንድ ቀን በጣም የሚያሳፍር ለክለቡ የማያስብ ይልቁኑ ማለት ነው ስለራሳቸው ስልጣንና ስለሚያገኙት ገንዘብ የሚያስቡ ብቻ አመራር ያለበት ቡድን ቢሎ ማንቸስተር ዩናይትድ ነው። ይመሬ ነው እላችሁ በጣም ነው ማዝነው። ይህን ሰውዬ በማባረር ምንም አይነት ለውጥ አይመጣም ዩናይትድ ቤት። ግልጹን ስንነጋገር ደግሞ ቅንጣት ያክል ማለት ነው የምረን የተበሳጨው። ሰበር ዜና ሩበን አሞሪም ኦፊሻሊ ሳክ ተደረገ። ማን ምን አይነት ዜና ነው የሰማሁት? ምን አይነት ዜና ነው የሰማሁት? እዲ ዳረን ፍሌቸር ኢንተር ማናጀር ሆኖ ተቀጠረ ማለት ነው። እሺ ማንቹሪያን ሳይሆን እሺ ምን ልትሆኑ ነው? ማሬስካ ልታስፈርሙ ነው? በእርግጠኝነት ማናጀር ስለሌለ ነበር ዝም ያሉት እስካሁን ድረስ የታገሱት። ቀይ ተሰጣው ማሬስካ ሊያመጡ ነው በእርግጠኝነት ነው ብላችሁ። አረ ሩበን አሞሪም ተባረረ። ሌላ ትረስ ዘ ፕሮሰስ ማለት ነው። ማንቹሪያንስ አቤት እኛ ዋንጫ እንበላለን፣ አንቺ አሰልጣኝ እያሞክሽ ትበያለሽ፣ አሰልጣኝ ትበያለሽ። አፍኮን የሄዱ ተጫዋቾች ማለት ነው በሱ ፕሮሰስ ተብሎ ምናምን የሄዱ ተጫዋቾች ሲመጡ የለም አሰልጣኙ። አማድና አምቦይም እዛው ቅሩ፣ ሳልቀልላችሁ ማለት እዛው ቅሩ። እዴ ተጫዋቾች ምናምን ነገር ሲስተሙ ተብሎ ተጫዋቾች አስፈረማችሁለት፣ 300 ሚሊዮን አወጣችሁለት። ትረስ ዘ ፕሮሰስ የለም ወፍኖ 3 ዓመት ያለውስ 3 ዓመት ተጠብቃለሁ ያለውስ ምን ይሻላችኋል? ንገሩኝ እስቲ። ማሬስካን ነው የምታመጡት ብያችኋለሁ። ምርጥ ማናጀር ነው ማሬስካ። በዚህ ከዚህኛው ይሻላል። ይሄ ጨለለ የሆነ ሰውዬ ማለት ግን ፕሮሰስ ትረስት ማድረግ ይልመድባችሁ። አዲሶቹን ባለቤቶች ማባረር ጀምሩ። መተው በቃ አለቀላችሁ። ሌላ 10 ማናጀር ታባረራለች በሚቀጥለው 10 ዓመት ዋንጫ ሳበይ ማለት እኛ ዘንድሮ ጀምራለን። ፈጣሪ ልጅነቴን እንዳበላሻው በስተርጅና ደግሞ ልካስ ነው ይላል። አንቺ ትወጪያለሽ እኔ ወርለ ቢስሚላህ ፋሚሊ ምንድነው የምንሰማው? አሞሪም ተሰናበተ። ላምን አልቻልኩም። እውነት ያልተጠበቀ ውሳኔ እንዴ! እኔ ብዙ አሰልጣኝ ሲሰናበት አይቻለሁኝ። ምንም አይመስለኝም ነበር። ደነገጥኩኝ። የሆነ ለቅሶ የተነገረኝ ነው መሰለኝ። ወላሂ ነው የምላችሁ ክውን ያልኩት። ብዙዎች እርግጠኛ ነኝ የሱ መሰናበት እንደምትፈልጉ አውቃለሁ። ግን እሱ ልጆች አስፈርሞ በሱ ሁኔታ እንዲሆኑ ተብሎ ተጫዋቾች መጥተው በ20ኛው ሳምንት አሰልጣኝ ማሰናበት ምን ይሉታል? በእርግጥ ውጤቱን እሱን ለማቆየት ምንም ምክንያቶች የሉም ብዬ አስባለሁ። ግን ደህና ተስፋ እያሳየ ነበር እኮ። እኔ አሁን እሱን አሰናብተው የተሻለ ሰው ከመጣ ልክ ናቸው እላለሁ። ግን አሁን ደግሞ ሌላ ፕሮሰስ መጠበቅ ነው የሚሆነው። ኧረ ቢስሚላህ አሞሪም ማንም ይሰራበት ባይዘው እኔ ከዩናይትድ አላስበልጠውም። አሞሪም ትናንት ነው የመጣው። ግን የከፋ እንዳይሆን ደህና ተስተካከለ። እስቲ ለማንኛውም ዩናይትድ ደጋፊዎች የሚሰማቸው ኮሜንት ላይ አስቀምጡ። መንገድ ላይ ሆኜ ነው ይሄን ቪዲዮ የሰራሁት ራሱ
የተሰማችሁ ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። እጅግ በጣም ሰበር መረጃ የማንቸስተር ዩናይትዱ ወጣቱ ፖርቹጋላዊ አሰልጣኝ ሩበን አሞሪም ከማንቸስተር ዩናይትድ አሰልጣኝነቱ እንደተሰናበተ ተነግሯል። የማንቸስተር ዩናይትድ ቦርድም አሰልጣኙን ለማሰናበት እንደወሰነ ነው የተነገረው ማለት ነው። በቀጣይ በማንቸስተር ዩናይትድ ቤት የትኛው አሰልጣኝ ይመጣል የሚለውም ተጠባቂ ሲሆን አዳዲስ መረጃዎች የሚወጡ ሲሆን በፍጥነት ወደ እናንተ የማደርሳችሁ ይሆናል ማለት ነው። ለማንኛውም እናንተ ስለ ማንቸስተር ዩናይትዶች ውሳኔ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉ። የፕላስ ምልክቱን በመጫን ፈጣንና አዳዲስ ኳስ መረጃዎችን ማግኘት ትችላላችሁ። እንግዲህ ይህንን ቪዲዮ ማለት ነው ፖድካስት መሀል እዚህ ቀረጻ መሀል ሆነ ነው ሩበን አሞሪም ከማንቸስተር ዩናይትድ ተባሯል። እኔ ይባረር ምናምን ብዬ ቪዲዮ ሰርቼ ነበረ። ያው ሰምተው ነው። አይ ግን ማለት ነው አይ ዶንት ቲንክ ኢትስ ዘ ራይት ዲሲዥን አሞሪምን በዚህ ሰዓት ማባረር ልክ ነው ብዬ አላስብም። ማለትም አሮን ነው ብቻ አሞሪም ተባሯል። እሺ ሩበን አሞሪም ከማንቸስተር ዩናይትድ አሰልጣኝነቱ ተሰናብቷል። እንግዲህ መሰናበት እንደነበረበት ከ3 ቀን በፊት የራሴን ምልክት አስቀምጬላችሁ ነበር። በዛ መሰረት እንግዲህ ሩበን አሞሪም ከማንቸስተር ዩናይትድ አሰልጣኝነቱ ተሰናብቷል። ይህን ተከትሎ አዲሱ የማንቸስተር ዩናይትድ ጊዜያዊ አሰልጣኝ እንግዲህ ፍሌቸር ሆኗል ማለት ነው። ከነ ልጆቹ ማንቸስተር ዩናይትድን የሚረከብ ይሆናል። አሁን ላይ በወጡት መረጃዎች መሰረት ደግሞ እንግዲህ ማንቸስተር ዩናይትድ ምናልባትም ጊዜያዊ አሰልጣኙ ፍሌቸር ማለት ነው እስከ ክረምቱ የዝውውር መስኮት ወይም ደግሞ እስከ ዓመቱ መጨረሻ ድረስ ጊዜያዊ አሰልጣኝ አድርጎ ለመሾም ነው ያሰበው ማለት ነው። ዋና አሰልጣኝ እስከዛ ድረስ ለማምጣት እንዳላቀዱም ነው እየተነገረ የሚገኘው። እንግዲህ የሩበን አሞሪም ስንበት እንዴት ተመለከታችሁት? ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። ምን ይባላል? ምንድን ነው የሚባለው? ጥሩ ነው ወይስ መጥፎ? አላውቅም። እኔ በዚህ ጉዳይ ሀሳብ መስጠት አልፈልግም። ሩበን አሞሪም ከማንቸስተር ዩናይትድ አሰልጣኝነቱ ተሰናብቷል ማለት ነው እና የማንቸስተር ዩናይትድ ደጋፊዎች ያላችሁን ሀሳብ አስተያየት ኮሜንት ላይ በደንብ ፈልገዋለሁ ማለት ነው። የኔንም ሀሳብ አስተያየት ለመስጠት የእናንተ ኮሜንት መመልከት አለብኝ። ሄደች አሉ ጋራጋራውን ፋሻውን ሄደች አሉ ከጣራው በላይ አይኗ እዛ ላይ መሄዴ ነው እኔ መሰናበቴ ነው። አባረራችሁት። እኛ ሳናጣጥም የዚህን ሰውዬ የእውቀት እንትን ግን አባረራችሁት። ደግነቱ አይቆጨውም። ገናን ባሰላለፍ ያከበረ ሰው ነው። አሁን ማን ነው እሺ የሚመጣው? ኢንዞ ማሬስካ ማን ነው የሚመጣው? ነገር እንጂ አቢ ግን ከባድ ቋጠሮ ነው እውነት። በቃ እዛ አንዱን ልጅ ይቅርታስ ብላችሁት ስንት ነገር ብላችሁ አቢ ግን በጣም ተደማጭነት እንዳለው እያሳየን ነውና አሁን ምንድነው ተስፋችሁሽ? አሁን ቀጣይ ደግሞ ማን ይሄን ሊባል ነው? እስቲ ንገሩን። ለማንኛውም ለእናንተ ራሱ ደስታችሁን አታውቁትም። ደስ ይበላችሁ ምንም የምታውቁት ነገር የለም። አሁን ምንድን ነው የምትባሉት? እኛ ማለት ነው እኛ ተናደናል። እኛ ደስተኛ አይደለንም። እናንተ ግን ሁለት ማንነት እና ያላቅላችሁ ብቻ እምሰማው እውነት ነው። ሩበን አሞሪም ተባረረ። የአርሰናል ደጋፊ፣ የእግር ኳስ ደጋፊ 19ኙ ክለቦች ሩበን አሞሪም ተባረረ። 15 ቀን ነበርኩ የቀረ 3 ነጥቡን ሳሰጠኝ ወዴት ነው? አሞሪም ተባረረ። አሞራው ተራራው ስንት ደርሰን ተባብለን ደጋፊዎቹ በአሞሪም እርስ በርስ ተጣልተው ሳይጨርሱ ተባረረ። ኧረ አይሆንም። አይማንቼ ምንም አታርፊም። በቃ እረፍት የለሽም። ማን ነው የሚመጣው? ደግሞ እስቲ ማን ነው የሚመጣው? እኔ እኮ አዘን ላይ ለምን ነው የምደሰተው? ይሄ እኮ አዘን ነው በእውነት። ይሄ እኮ ትልቅ አዘን ነው። አሞሪምዬ ወይኔ እኔ ጠንበለ ዲቪዚዮን አይቀረው ምን አይቀረው በየሄደበት እኮ 3 ነጥብ የሚያድል እኮ። ወይኔ ምን አይነት ሩሩ ሰው መሰላችሁ። አይዟችሁ የማንቸስተር ደጋፊዎች። አሁን ደግሞ ይኸውላችሁ እንትን አምጡ። መላጣ ሞክራችኋል። ፀጉር ያለ ራስ ታምጡ ደግሞ ጎብዬ ያዝበለው። ሩበን አሞሪም ከማንቸስተር ዩናይትድ ተሰናብቷል ማለት ነው። በሚያስገርም ሁኔታ ፍሌቸር ጊዜያዊ አሰልጣኝ እንደሚሆን ተናግሯል ማለት ነው። መረጃውን ያጋራን ደግሞ ታማኙ ዴቪድ ኦርኒስተን ነው ማለት ነው። ያራዳ ልጅ በሚያስገርም ሁኔታ ትናንት እንግዲህ አልነበርንም፣ ይቅርታ እንጠይቃለን። የትናንት ጨዋታዎች ምንም ዘለናቸዋል ማለት ነው።
በዚህ ዜና ተመልሰናል። 26 የመጀመሪያው ተሰናባች ሆኗል ማለት ነው። ሀሳብ አስተያየት ኮሜንት ላይ የምንመለስ ይሆናል። በደም ሼር ኮፕሊንክ ይደረግ።